ሰላም። በተባበሩት አረብ ኤሚሬቶች ውስጥ የቤት ሰራተኛ ኖት? በዩናይትድ አረብ ኤሚሬት ህግ መሰረት የቤት ሰራተኛ ማለት በመንግስት እውቅና የተሰጠው በኮንትራት የሚሰራና በህግ የተጠበቁ መብቶች ያሉት ፕሮፌሽናል ሰራተኛ ማለት ነው። በዩኤኢ ውስጥ የቤት ሰራተኞችን የሚመለከት ራሱን የቻለና የተለየ ህግ አለ። ህጉ እረፍትን በተመለከተ ምን ይላል? አንደኛ፣ ዕለታዊ እረፍት። በቀን ቢያንስ የ12 ሰዓት እረፍት የማግኘት መብት አሉት። ይህ ማለትም የስራ ሰዓታችሁ ከ12 ሰዓት መብለጥ የለበትም ማለት ነው። ከዚህ እረፍት ውስጥ 8 ሰዓታቱ የግድ ተከታታይና ያልተቋረጠ የእንቅልፍ ጊዜ መሆን አለበት። ሁለተኛ፣ ሳምንታዊ እረፍት። በሳምንት አንድ ሙሉ ቀን ከክፍያ ጋር እረፍት የማግኘት መብት አሉት። በዚህ የእረፍት ቀን ላይ እንድትሰሩ ከተደረገ ሁለት አማራጮች አሉ። ወይ ተለዋጭ የእረፍት ቀን መስጠት ወይም ለሰራችሁበት ቀን የሚገባችሁን ደሞዝ መክፈል ነው። ሶስተኛ፣ ዓመታዊ እረፍት። በዓመት የ30 ቀን ሙሉ ክፍያ ፍቃድ ማግኘት መብት አላችሁ። ሁኔታዎች አስገድደው በፍቃድ ጊዜው እንድትሰሩ ከተደረገ አሰሪው ለሰራችሁበት ቀን መደበኛ ደሞዛችሁን መክፈል አለበት። በተጨማሪም ከደሞዝ ጋር እኩል የሆነ የፍቃድ ክፍያ ወይም ሊቭ አላውንስ ሊከፍላችሁ ይገባል። ያስታውሱ፣ ምናልባት አሁን ላይ ነገሮች ከባድ ሊሆኑ ይችላሉ። ነገር ግን መብቶን ማወቅ ብርታት ይሰጣል። ዛሬ መፍትሄ ባያመጣም ነገ ምን ማድረግ እንዳለብዎ ያሳውቃል። መብታችሁን ማወቅ የመጀመሪያው እርምጃ ነው። በዚህና ተያያዥ ጉዳዮች ሌላ ማወቅ የምትፈልጉት ነገር ካለ ኮመንት ሴክሽን ላይ አስቀምጡልኝ።